ቀን የሚያመጣውን አታውቅምና ታገስ፣ ይቀየራል ነገ። አዲስ ማለዳ ሲወጣ እግዚአብሔር ላንተ አዲስ እድል ሰጥቷል፣ ተጠቀምበት። ወገኔ ሆይ 3 ነገሮችን እንንገርህ። ያለፈውን ሕይወትህን እያሰብክ በቁጭትና በጸጸት ከኖርክ ጭንቀታም ትሆናለህ። ስለዚህ ራስን ታጠፋለህ። አዲስ ቀን አለ። ያለፈውን ተው፣ ያለፈውን ተው። ነገን ደግሞ በስጋት አትመልከተው። ነገን በስጋት ከተመለከትከው ፈሪ ትሆናለህ። ፈሪ ከሆንክ ትጨነቃለህ። ከተጨነቅ በራስህ ላይ አንድ ነገር ታደርጋለህ። ስለዚህ ነገን በስጋት ትላንትን በጸጸት አትኑርበት። እነስ ምን ላድርግ? ዛሬን ከእግዚአብሔር ጋር ተደሰትበት።